ቄሱ እየሶረ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ መልሱን እናንተ። እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ እግዚአብሔር አምላኬ በከማና ሀልከ ተቅማደ ኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅመ ኃጢአቴ ወኃጢአቶሙ ለሕዝብከ በየዳተ ገብርከ ይላል። ምን ማለት ነው? አቤቱ እግዚአብሔር አምላኬ ሆይ የኢያሪኮን ግንብ በአገልጋይ በኢያሱ እጅ እንዳፈረስክ በእኔም በባሪያህ እጅ የኔንም የወገኖችን የምዕመናንን የኃጢአት ግንብ አፍርስልኝ ይላል። እየዞረ የሚያጥነው የኃጢአትን ግንብ ለማፍረስ ነው። እልል ማለት ምን ማለት ነው? ንስሐ ገብቶ ኃጢአትን በንስሐ ማፍረስ ማለት ነው። አጋንንትንና ኃጢአትን ድል የመንሳት ምልክት ነው። ድል ያልነሳ ሰው እልል ቢል ይሳቅበታል። ፍልስጤማውያን እኮ ምን አሉ መሰላችሁ? ታቦተ ጽዮንን ይዘው አፍኒንና ፊናስ ያንን ክፋት ሰርተው እስራኤል ውጊያ ገጠሙ። ተሸንፈን የተመለስነው እኮ ፍልስጤማውያን ያሸነፉን ታቦተ ጽዮንን ስላልያዝን ነው ብለው ታቦተ ጽዮንን ይዘው ሄዱ። ኋላ ታቦተ ጽዮንን ይዘው ሲሄዱ እስራኤላውያን እልል አሉ። ምን አሉ ፍልስጤማውያን? እኒህ ፍልስጤማውያን እስራኤላውያን ምን እልል ያስብላቸዋል? ያሸነፍን እኛ እልል የሚሉ እነሱ አለ። ምክንያቱም እልል ማለት የሚያሸንፍ ሰው መገለጫ ስለሆነ ማለት ነው። ከዚህ በኋላ ታቦተ ጽዮን መጣ ነው